ጠላቶቻችሁ እኛ ወዳጆቻችሁ በፊታችሁ ቆመናል። ዓለም በፈተና ታውካለች። የሰው ልጅ በጭንቀት ተከቧል። በሽታው፣ ሐዘኑ፣ የኑሮ ክብደት፣ የሰላም ማጣቱ አንገታችንን አስደፍቶናል። ነገር ግን የእናንተን አማላጅነት ተስፋ አድርገን መጥተናል። እንዴት ዝም ትሉናላችሁ? ያን ሁሉ መከራ የቻለ የቅዱስ ቂርቆስ አካል ዛሬ ለኛ ፈውስ ይስጠን። ያቺ ስለ እውነት የተነጠፈች የቅድስት ኢየሉጣ እንባ ዛሬ ለኛ የሕይወት ውሃ ትሁንልን። እባካችሁን ተማጸኑልን። ከልጅነት እስከ ዕውቀት በበሽታ አልጋ ላይ ለተኛው፣ በሐሳብ ለተጨነቀው፣ በብቸኝነት ለሚሰቃየው፣ ሰላም ላጣው ሕዝባችን ሰላምን ለምኑልን። የኔን ስም የጠራ መታሰቢያዬን ያደረገ በስሜ ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም የተባለለትን ቃል ኪዳን አስቡልን። ዛሬ በቤታችሁ ተገኝተን ስማችሁን እየጠራን እንባችንን እያዘራን ነውና እባካችሁ እንባችንን አብሱልን። ደጅ ጠንተን አንቀርም፣ ተማጽነንም አናጣም። የተወደዳችሁ ውድ ኦርቶዶክሳውያን የቅዱስ ቂርቆስና የቅድስት ኢየሉጣ በረከት